ሰላም እንዴት ናችሁ? የሲምፕል ፋይናንስ ቤተሰቦች ዛሬም በሌላ ቪዲዮ ተገናኝተናል። ላስታዩም በገባነው ቃል መሰረት ለሲኦሲ ፕሪፓሬሽን ሬዲ እንድትሆኑ የሚያግዛችሁን ማቴሪያል በተከታታይ እንለቃለን ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱን፣ ቤተሰብ ሁኑ። እነን ደግሞ ለሌላ ተማሪዎችም ደግሞ በማጋራት ሲምፕሊ ለሲኦሲ ሬዲ መሆን ትችላላችሁ። ዛሬ ይዤላችሁ የመጣሁት ሀሳብ ስለ አክቹዋል ቤዝ አካውንቲንግ ኤንድ ካሽ ቤዝ አካውንቲንግ ላይ ያተኮረ ነው። ከሌቭል 3 ጀምሮ ያለ ኮንሰፕት ነው። ኦልሬዲ 2 ላይ ይኖራል የሆነ ፓርት፣ 3 እና 4 ላይ ደግሞ በደንብ ያያችሁት ፓርት ነው። እሱ ምን ይመስላል፣ ቤዚክ ዲፈረንሳቸው ምንድነው፣ አክቹዋል ቤዝ አካውንቲንግ ሲስተም ምንድነው፣ ኤንድ ካሽ ቤዝ ደግሞ ምንድነው። አንድ ካምፓኒ አክቹዋል ቤዝ ሲስተም ሲጠቀምና ካሽ ቤዝ አካውንቲንግ ሲስተም ሲጠቀም ምንድነው ያለው ነገር የሚለው ለማየት እንሞክራለን ማለት ነው። ከካሽ ቤዝ አካውንቲንግ ሲስተም ስንጠቀም አደኔም ኢንዲኬት የአካውንቲንግ ሜተድ ሆኖ ኢንካም ኤንድ ኤክስፔንስን ሪከርድ የምናደርገው ኢንካም ኢን ተርምስ ኦፍ ካሽ ሪሲቭድ ስናደርግ ወይም ደግሞ በካሽ ስንቀበል ለሰራነው ስራ፣ ኤክስፔንስ ሲሆን ደግሞ እሱንም ኢን ተርምስ ኦፍ ካሽ ደግሞ ስንከፍል ወይም ደግሞ ፔድ ስናደርግ ሪከርድ የምናደርግበት ሲስተም ነው። ሪከርዶች የሚኖሩት መቼ ነው? ኦንሊ ዌን ካሽ ሪሲቭድ ኦር ደግሞ ካሽ ፔድ ሲሆን ማለት ነው። ክፍያ ስንፈጽምና ክፍያ ምን ስናደርግ ስንቀበል ኢንካም አይደለም ኢንካም ሪከርድ የምናደርገው። and then at the same time ደግሞ ኤክስፔንስን ደግሞ ሪከርድ የምናደርገው ምን ስናደርገው ኢን ተርምስ ኦፍ ካሽ ስንከፍል ነው። በካሽ ካልከፈልን በካሽ ደግሞ ካልተቀበልን ምን አናደርግም ማለት ነው? ሪከርድ አናደርግም ማለት ነው። it is the method that recognize revenue and expense at the time cash is received or paid out ማለት ነው። ካሽን ስንቀበል ወይም ደግሞ ስንከፍል ነው ማለት ነው። ይሄኛው ሐሳብ ከምን ጋር ኮንትራስት ያደርጋል? ከአክቹዋል ቤዝ አካውንቲንግ ሲስተም ማለት ነው። አክቹዋል ቤዝ አካውንቲንግ ሲስተም ምንድነው? the system in which እርንድ ያደረግነው ረቨኑ at the same time ደግሞ ለሱ ደግሞ ያወጣነው ኤክስፔንስ ምን እናደርጋለን? ኢንከርድ እናደርጋለን regardless of what the cash received or paid። ካሽ እንክፈልም አንክፈልም ምንም ሪከርድ እናደርጋለን። ረቨኑ ሲመጣ ረቨኑ ሪከርድ እናደርጋለን። at the same time ደግሞ ረቨኑ እስካለ ድረስ in line with ረቨኑ ምን አለ? ኤክስፔንስ አለ። ኤክስፔንሱን ምን እናደርጋለን ማለት ነው? ሪከርድ እናደርጋለን regardless of whether cash received or not። ካሽ ተቀበልንም አልተቀበልንም ካሽ ከፈልንም አልከፈልንም ሪከርድ የምናደርግበት ሲስተም ነው። ስለዚህ የሁለቱ ቤዚክ ልዩነት ምንድነው? ባጭሩ ካሽ ቤዝ አካውንቲንግ ሲስተም ስንጠቀም ረቨኑን እንደ ረቨኑ ሪከርድ የምናደርገው ካሽ ሪሲቭድ ስናደርግ ነው። እንዛን ኤክስፔንስ እንደ ኤክስፔንስ ሪከርድ የምናደርገው ካሽ ወጪ ስናወርድ ማለት ነው። ቫይስ ቨርሳሊ ደግሞ አክቹዋል ቤዝ ሲስተም ደግሞ ስንጠቀም ረቨኑንም ኤክስፔንስንም ታይም on the spot እዛው ላይ ምን እናደርጋለን? ሪከርድ እናደርጋለን። ካሽ እንቀበልም አንቀበልም ማለት ነው። ለሲምፕሊሲቲ ወይም ደግሞ ለአጠቃቀም ቀለል ያለው የካሽ ቤዝ አካውንቲንግ ሲስተም ነው። ግን ላስት ታይም ቪዲዮ ላይ እንደነገርኳችሁ ላይ ኢትዮጵያ የምትጠቀመው ሲስተም ኢንተርናሽናል ፋይናንሻል ሪፖርት ስታንዳርድ ነው አይደል? ወይም ደግሞ አይፋሪስ ላይ ደግሞ ኦንላይን እንድንጠቀም የሚያዘን ምን ነው? አክቹዋል ቤዝ አካውንቲንግ ሲስተም። ሲምፕሊሲቲ እንዳልኳችሁ ልክ ካሽ ተከፍሉ ካሽ መመዝገብ ነው። እንደነሞ ስትቀበሉ መመዝገብ ነው የሚሆነው። ምን ላይ? በካሽ ቤዝ ሲስተም ላይ ማለት ነው። አክቹዋል ቤዝ ላይ ግን regardless of the cash ትራንዛክሽን ምን መደረግ አለበት? ሪከርድ መደረግ አለበት። ረቨኑ ስናገኝ ረቨኑ ኤክስፔንስ in line with that ደግሞ ኤክስፔንስን ምን ማድረግ አለበት? ምንና ምን ተጠቀሙ ማለት ነው? አክቹዋል ቤዝ አካውንቲንግ ሲስተም ነው ማለት ነው። in which what expenses record when it is incurred and income is recorded when it is earned ማለት ነው። ቀደም ያልኳችሁ ማለት ነው። ስለዚህ ምን ተጠቀሙ ምንድነው አልኳችሁ? አክቹዋል ቤዝ አካውንቲንግ ሲስተም የሱን ማወቅ አለብን ማለት ነው። እዚህ ከአክቹዋል ቤዝ ጋር የተያዙ እንትኖች ወይም ደግሞ ኤሌመንቶች ሆነው ግን ደግሞ በካሽ ቤዝ ሲሆን አከነሙ በአክቹዋል ቤዝ ሲሆን እንዴት ነው ሪከርድ የምናደርጋቸው? the first one is prepaid expense ነው። prepaid expense
an expense paid before they are incurred ምን እንላቸዋለን? prepaid expense incur ከመሆናቸው ፊት የተከፈሉ ቀድመን in advance የከፈልናቸው። let's say simple example it include a phone and internet charges ለምሳሌ አሁን የኢንተርኔት ፓኬጅ መስሪያ ቤት ላይ ምን ይሞላል? ቀድሞ ይሞላል አይደል? ለምሳሌ አንድ ወር ብንሞላ ወሩን ሙሉ እኮ እንጠቀማለን፣ ግን ክፍያችን የሚሆነው መቼ ነው? አሁን ነው አይደል? ሶ ፕሪ ነው። ለዛ ነው ፕሪ ፔይድ ቀድመን፣ ፕሪ ማለት ቀድሞ ነው፣ ቀድመን የምንከፍለው ኤክስፔንስ ማለት ነው። ግን ወሩን ሙሉ ምን እናደርጋለን? ዩቲላይዝ እናደርጋለን፣ እንጠቀመዋለን። ሶ በካሽ ቤዝ አካውንቲንግ ሲሆን ቀጥታ ልክ ክፍያውን ስንከፍል ዩቲሊቲ ኤክስፔንሳችን ወይም ደግሞ ያወጣነው ለኢንተርኔት ወይም ለፎን ያወጣነው ኤክስፔንስ ዴቢት እናደርጋለን። ካሽ ከፈልን እዛው ስንከፍል ክሬዲት እናደርጋለን ማለት ነው። ሶ ኦልሬዲ ክፍያው ሲኖር ነው። ክፍያ ከሌለ ግን ለምሳሌ ዩቲሊቲውን ኢን አድቫንስ ከሆነ ወይም ደግሞ ቅድመ ክፍያ የሌለው ከሆነ አካውንት ፔብላችንን ክሬዲት ማድረግ እንችላለን፣ ወይም ደግሞ በካሽ ቤት ሪከርድ ማድረግ አይጠበቅብንም ማለት ነው። ሌላኛው አካውንት ፔብል the cost that are incurred in the current period and paid in the next must be recognized in the period they are what incurred። ለምሳሌ አካውንት ፔብል የምንላቸው ምንድነው? currently ያሉብን ዕዳ ናቸው፣ ግን የሚከፈሉት for the next ሲሆን for the next period ማለት ሰው በካሽ ቤስ ከሆነ ምን ከፍለው ኔክስት ከሆነ አሁን ለሪከርድ የምናደርገው ነገር የለም። ቀጣይ ስንከፍለው ምን እናደርጋለን? ሪከርድ እናደርጋለን ማለት ነው። ምንም ሪከርድ የምናደርገው ነገር የለም። አክሩዋል ቤዝ ግን ሲስተም ከሆነ የምንጠቀመው አክሩዋል ቤዝ ከሆነ ሲስተማችን የምንጠቀመው ምን እናደርጋለን? ፔብላችንን ምን እናደርጋለን? ክሬዲት እናደርጋለን። ስለዚህ ክስት የሚከፈት ከሆነ እሱ ክሬዲት እናደርጋለን። ወይም ላያቢሊቲያችን ሲጨምር ክሬዲት ላይ ነው የምንመዘግበው። ሶ አስማቻት ፖሲብል ምን ክሬዲት እናደርጋለን ማለት ነው። ዕዳዎች ክሬዲት ይሆናሉ ማለት ነው። ልክ ግን ያ ዕዳ ሲከፈል ምን እናደርጋለን? ፔብላችንን ዴቢት እናደርጋለን። ከዛ ካሽ ደግሞ ክሬዲት እናደርጋለን ማለት ነው። ግን ወይዘር ኔክስት ነው ምን ከፍላቸው ብለን በአሁኑ ሪከርድ ሳናደርጋቸው አናልፍም። ምንን ከተጠቀምን ማለት ነው? አክሩዋል ቤዝ አካውንቲንግ ሲስተምን የምንጠቀም ከሆነ ኔክስት ላይ ነው የሚከፈለው ዕዳው ብለን ምናምን ማለት ነው። ሪከርድ አናደርግም አንልም። ኦን ዘ ስፖት ምን እናደርጋለን? ሪከርድ እናደርጋለን። ፔብላችንን ኢንዲኬት እናደርጋለን ማለት ነው። ፋይናንሻል ፖዚሽናችን በአክሩዋል ቤዝ ስንጠቀም ማለት ነው። ሶ ኔክስት ስንከፍለው ፔብላችን ከቀነሰ ፔብል ሲቀንስ ዴቢት ይደረጋል፣ ሲጨምር ደግሞ ክሬዲት ይደረጋል። ሌላኛው አናርነድ ረቨኑ። አናርነድ ረቨኑ ምንድነው? የተደረቨኑ ወይም ትርፍ ሆኖ ግን ቅድመ ክፍያ ሲሰጠን፣ ለምሳሌ ቤት አከራየን፣ የሶስት ወር ቅድመ ክፍያ ተከፈለ። ሶ ረቨኗችን ሶስት ወሩ ሲደርስ ነው ምንም የሚሆነው እንደ ረቨኑ የምንቆጥረው። እስከዛ ድረስ ግን ምንድነው? እስካልተጠቀምነው ድረስ አናርነድ ረቨኑ እንደ ረቨኑ አንቆጥረው። ግን ልክ ሶስት ወሯ ላይ ሲደርስ ምን እናደርጋለን? እንደ ረቨኑ ሪኮግናይዝ እናደርጋለን። እንደ ሊያቢሊቲ ነው የምንቆጥረው ማለት ነው። አቹ ሶስት ወር ላይ አግሪመንት ፌል ካደረገ የሚመለስ ብር እስከሆነ ድረስ እንደ ሊያቢሊቲ ቆጥረን ነው የምንይዘው። አናርነድ ረቨኑ ብንለው አናርነድ ረቨኑ የሚታየው ፋይናንሻል ፖዚሽን በሊያቢሊቲ ሳይድ ስለሆነ ማለት ነው። ሶ ሬንት ተቀበልን ቢፎር ዘ መንዝ ወይም ደግሞ ወሩ ከመድረሱ ተቀበልን። ካሽ ቤዝ አካውንቲንግ ሲስተም የሚጠቀመው ምንድነው? ልክ ሲመጣ ካሽ ዴቢት ያደርጋል፣ ክሬዲት ምን ያደርጋል? ረቨኑ ክሬዲት ያደርጋል። አክሩዋል ቤዝ አካውንቲንግ ስንጠቀም ግን መጀመሪያ ምንድነው የምናደርገው? ለምሳሌ 3 ወር 3000 ተቀበልን በላይ አንዳንድ ሺህ ሰው 3000 ምን እናደርጋለን? ቀጥታ ዴቢት ምን እናደርጋለን? ካሽ ዴቢት እናደርጋለን። ካሻችን ጨምሯል። ግን ክሬዲት የምናደርገው ምንድነው? አንኤርንድ ረቨኑ ብለን ነው ሪከርድ የምናደርገው አክሩዋል ቤዝ ስንጠቀም ማለት ነው። ልክ ግን 3 ወሯ ላይ ሲደርስ 3 ወሯ ላይ ኦልሬዲ ሰውየው ተጠቅሞ ሲጨርስ ምን ሪከርድ እናደርጋለን ማለት ነው። አንኤርንድ ረቨኑ መጀመሪያ ክሬዲት አልነበር ያደረግነው፣ ምን እናደርጋለን ማለት ነው? ዴቢት እናደርጋለን ማለት ነው። which means ከዚህ በኋላ ምን ከፍለው ምን ይለንም ማለት ነው። ወይም ደግሞ የሚመለስ ነገር ስላልሆነ ሊያቢሊቲ ሊሆን ስለማይችል ምን እናደርጋለን ማለት ነው? አንኤርንድ ረቨኑ ዴቢት ታደርጋላችሁ፣ ክሬዲት ምን ታደርጋላችሁ ማለት ነው? ረቨኑ ወይም ሬንታል ረቨኑን ክሬዲት ታደርጋላችሁ። በተቻለ አቅም ግልጽ ነው ብዬ አስባለሁ ማለት ነው። በአካውንት ሪሲቨብልም እንደዛ ሲምፕል ለማድረግ
ሁሉ ጊዜ የዱቤ ሽያጭ ካለ ሪሲቨብል አለ ወይም አካውንት ሪሲቨብል አለ። ምን ጊዜም የዱቤ ደግሞ ግዢ ካለብን ምን ይሆናል ማለት ነው? አካውንት ፔብል ይሆናል ማለት ነው። so if there is the credit sales there will be what account receivable and vice versa. If there is a credit purchase there will be what account payable ማለት ነው። so እንዳልኳችሁ account receivable ማለት sales made on what credit ነው ማለት ነው። so በካሽ ቤዝ አካውንታንቶች አካውንት ሪሲቨብል ምንድነው የሚያደርጉት? ልክ ካሽን ኮሌክት ሲያደርጉ ካሽ ዴቢት ያደርጋሉ and ክሬዲት ሴልስ ያደርጋሉ ማለት ነው። ግን በአክቹዋል ቤት በካሽ እንቀበለው ማንቀበለው በዱቤ ወይም ይሸጥ ነው ዴቢት ምን እናደርጋለን? አካውንት ሪሲቨብል ዴቢት እናደርጋለን፣ ሴልስ ክሬዲት እናደርጋለን። ልክ ስንቀበለው ካሹን ዱቤ ሸጥ ነው ሽያጭ ስንቀበለው ከዚህ በኋላ ምን አይኖርም? አካውንት ሪሲቨብል አይኖርም። አካውንት ሪሲቨብል ክሬዲት ይሆናል። ካሽ ደግሞ ምን ይሆናል ማለት ነው? ዴቢት ይሆናል ማለት ነው። ሶ ጀነራላይዝ ለማድረግ አክቹዋል ቨርሰስ ካሽ ቤዝ አካውንቲንግ ሲስተም አክቹዋል ቤዝ አካውንቲንግ ሲስተም ላይ ትራንዛክሽን ሪከርድ ኢን ዘ ፔሪድ ኢን ዊች ዘ ኢቨንት ኦከር ኢቨንቱ ኦከር ባደረገበት ታይም ኢቨንት ኦከር ማድረጉን ነው የምናየው እንጂ ኤክስፔንሱን አሁን ነው የምንከፍለው ወይስ ቀጣይ ነው የሚለው ማተር አያደርግም። ኢቨንት ኦከር ባደረገበት ፔሪድ ምን ይደረጋል ማለት ነው? ሪከርድ ይደረጋል ወይም ትራንዛክሽኖች ይኖራሉ ማለት ነው። revenue are recognized when the service performed even if cash was not what received. cash ብንቀበል ባንቀበል on the spot revenue ምን እናደርጋለን ማለት ነው? ሪከርድ እናደርጋለን ማለት ነው። at the same time expense recognize የምናደርገው when that incurred ሲሆን ማለት ነው። even if cash was not paid cash ብንቀበል ባንቀበል ምን ይደረጋል ማለት ነው? ሪከርድ cash ብንከፍልም ባንከፍልም ሪከርድ እናደርጋለን። ምን ላይ አክቹዋል ቤዝ when it comes to cash based accounting ላይ ደግሞ ስትመጡ revenues are recognized only when the cash is received. cash ስንቀበል ብቻ at the same time expense recognize የምናደርገው only when the cash is what paid. cash ሲቀበል ማለት ነው። so እንዳልኳችሁ general accepted accounting principle ላይ accept አይደረግም። ፕላስ ግን እኛ ፎከስ ማድረግ ያለብን አይፋሬስም at the same time የሚያበረታታው ምን እንድንጠቀም ነው? አክቹዋል ቤዝ አካውንቲንግ ሲስተም ጀነራላይዝ አድርገን በኤግዛምፕል እንጨርሰው። let's say suppose that a busy company paints a large office buildings in 2001. in 2001 it incurs and pays a total expense which means salary እና paint cost ስንት ከፈለ? 30,000 ብር። ከስተመሮችን ደግሞ ቢል ስንት አደረገ? 50,000 but does not receive the payment until 2001 ላይ ነው ቢል ያደረጋቸው ግን እስከ 2002 ድረስ አልተቀበለም። ሰው እንዴት ነው ሪከርድ የምናደርገው? በአክቹዋል እና በካሽ ኤክስፔንሱ ተሰጥቶናል እና ያገኘውም ደግሞ ረቨኑ ተሰጥቶናል። so we can transaction by using both accrual based and cash based accounting system. so በአክቹዋል አካውንቲንግ ሲስተም ስንጠቀም on the spot 2001 ላይ 50,000 በካሽ ይቀበለው ማይቀበለው ኢንከር ባደረገበት ምን እናደርጋለን አለ ሪከርድ እናደርጋለን። ረቨኑአችን 50,000 አለ and then 30,000 ኤክስፔንስ አለ ሲቀነስ 20,000 ምን አለን ብለን ነው ሪከርድ የምናደርገው? ኔት ኢንካም አለን ብለን ሪከርድ እናደርጋለን ማለት ነው። ሪጋርድለስ ኦፍ ዋት ካሽ ሪሲቭድ ኦር ፔይድ የሚለውን በሱ ፕሪንሲፕል ማለት ነው። ይህ 2002 ላይ ኦልሬዲ ሪከርድ የሚያደርገው የለም ማለት ነው። ቀድሞ 2001 ላይ ሪከርድ አድርጓል። ካሽ ቤዝ አካውንቲንግ ሲስተም ላይ ስንመጣ ግን 2001 ላይ ሪከርድ የሚያደርገው ነገር እለም ኦልሬዲ የከፈለው ኤክስፔንስ ስላለ ኢን ተርምስ ኦፍ ካሽ ስለከፈለ ኤክስፔንሱን ምንም ብቻ ነው ኤክስፔንስ ሪከርድ የሚያደርገው ኤክስፔንሱ ነው። which means ማለት ሎስ ስንት አለ ብሎ ነው የሚያሳየው? 30,000 ማለት 30,000 ሎስ which means ኤክስፔንስ ብቻ ነው ያወጣው ማለት ነው። ስለዚህ ኤክስፔንሱን በካሽ ስለከፈለው ነው ሪከርድ ያደረገው። ግን 2002 ላይ ሲመጣ ምን ያደርጋል? ረቨኑ 50,000 ብሎ ምን ያደርጋል? ሪከርድ ያደርጋል። ኦልሬዲ 2002 ላይ ስለተቀበለው ማለት ነው። ስለዚህ ኔት ኢንካም 50,000 ፖዚቲቭ ያሳያል ማለት ነው። ሶ ኢን ጀነራል አክቹዋል ቤዝ አካውንቲንግ ሲስተም የምንለው ሪጋርድለስ ኦፍ ካሽ ተከፈለም አልተከፈለም ኤክስፔንስን ሪከርድ እናደርጋለን። ፕላስ ደግሞ ካሽ ሪሲቭድ ሆነም አልሆነም ረቨኑን ሪኮግናይዝ አድርገን እንመዘግባለን። ካሽ ቤዝ ሲመጣ ደግሞ ረቨኑን ሪከርድ የምናደርገው ካሹን ስንቀበል ነው። እንደን ደግሞ ኤክስፔንሱን ሪከርድ የምናደርገው ስንከፍል ነው ማለት ነው። ሶ በተቻለ አቅም ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉ።
ስሚት ለቀጣይ ቪዲዮዎች እንዲያበረታታን ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።